ሰላም ቅዱሳን የእግዚአብሔር ልጆች ሁላችሁም የእግዚአብሔር ሰላምና ፍቅር ይብዛላችሁ። ቲክቶክ ስር ያላችሁ ሁላችሁም ዛሬ የሆነ ስሜት ተሰምቶኝ ነው የመጣሁት። ለእህቶቼ እና ለወንድሞቼ ላጋራ ማለት ነው። በጣም ምን መሰላችሁ? እውነት በጣም ነው የቀጠነችው። እውነት ቀጥና ሁላችን ምን ሆነናል? አስመስለን ነው የምንኖረው በምድር ላይ። ፍጹም ለጌታ ለኢየሱስ ክርስቶስ የተገዛን አይደለም። ዓለም ግን እያሳሳቀች እኛም ምን ታደርጋለች? ትገዛናለች። እውነቴን ነው የምላችሁ። የሰው ፍጹም የለውም። ፍጹም መሆን ብትሞክሩ እናንተ ጠንካራ ካልሆናችሁ ማሸነፍ ከባድ ነው። ለምን? አንዴ መንፈሳዊ አንዴ ዓለማዊ መሆን አንችልም። ብዙ ልጆች ከሴት እስከ ወንድ የምታስከፉኝ እና ፈጣሪ ታረቀኝ ብሎ የእግዚአብሔርን ቃል የጠራችሁበት አንደበት መልሳችሁ ዓለምን ትጠሩበታላችሁ። ዓለም ስታሟሙቋት ምን ታደርጋችኋለች? ወደ ራሷ ነው የምትጠራችሁ። ባሪያዋ ነው የምታረጋችሁ ማለት ነው። ከእግዚአብሔር ነው የምታጣላችሁ። እና ክርስቶስ ሁሉንም ኃጢአተኛ ተከተሉኝ ብሎ እሱን እንዲከተሉ ነው ያደረገው። እና ይሁዳ 2 መዝገብ ላይ ነበረ። አንደኛው ምንድን ነው? እሱን ለመሸጥ ይስማማ፣ ሁለተኛ ደግሞ እሱን ይከተል ነበረ። እና ግን የወደቀው ዞሮ ዞሮ በየትኛው ነው? በኃጢአቱ ነው። መመለስ እንኳን አልቻለም በንስሐ። እና እንመለስ። ክርስቶስን የጠራንበት አንደበት ሌላውን አንጥራበት። ለምን መሰላችሁ? ዓለም በጣም አስመስላ በሰዎችን በኩል በአንዳንድ ነገሮችን ቆንጆ አርግታ ነገሮችን ታቀርብልንና ትወስደናለች። ለምን? ብዙ ነገሮችን ስላየው ነው። ሴቱም ወንዱም እዚህ ጋር አንድ መንፈሳዊ አንድ ዓለማዊ መሆን አንችልም። ስለምታቂ ብቻ አዘምሪ እህቴ። ይሄ ቪዲዮ ረጅም ሊሆንባችሁ ይችላል እና ሼር የኮምፕሊንግ ያደረጋችሁ እውነቴን ነው የምላችሁ። ታናሽ ብላቴና ኮልታፋ እህታችሁ ስሙ። እውነቴን ነው የምላችሁ። ለምን መሰላችሁ? ጌታ ምስክሬን እንደ ዓለም አሳስቆ የሚሸውድ የለም። ስለምናቅ ብቻ መዘመር የለብንም። ስለምናቅ ማገልገል የለብንም። መጽሐፍ ቅዱስ ማንበብ ስለምንችልና ተንትነን መፍታት ስለምንችል ብቻ ማስተማር የለብንም። እውነቴን ነው የምላችሁ። በንጹህና በሃይማኖታዊ ነገር ማገልገል አለብን። ለምን? እዚህ ጋር መጽሐፍ ቅዱስ አንብበ አሜን ብለ ከዛ ደግሞ ዓለማዊን ነገር መከተሉ የለም። ዓለም ሁሉንም ቆንጆ አድርግታ ትሸልምሃለች። ጌታ ጋር የምትሸለመው ከዛ የበለጠ ነው። ለምን? በዋጋ ተገዝታችኋል እና የራሳችሁ አይደላችሁ። እውነቴን ነው የምላችሁ። እሱ የገዛን በደሙ ስለሆነ እኛ የራሳችን አይደለም። ምድር ላይ አእምሮ የሚታየን ሁሉ ጠፊ ነው። ስለዘመረ ያ ሰው ንጹህ ነው ብለን ወይም ደግሞ ስላገለገለ ንጹህ ነው ብለንም ማመን የለብንም። ብዙዎቹ መዝሙር ስለሚያውቁ ይዘምራሉ። ብዙዎቹ መስበክ ስለሚችሉ ይሰብካሉ። ግን ንጽህነትና ፍጹምነትና የአምላክ ፍቅር ውስጣቸው አለ? አይ ነው። እሱን ጌታ ነው የሚያውቀው። እና ብዙ ጊዜ ምንድን ነው እውነትን ቅጥፍ አድርገን እንበላና ከዛ በኋላ እንዘምራለን፣ እናገለግላለን፣ እዚህ ጋር ዓለም ላይ እንዘፍናለን፣ እዚህ ጋር ደግሞ መተን እንዘምራለን። ለምን? የምትፈልጉትን ነገር ሁሉ የጌታ ፍቅር መግለጽ አይችልም? ይችላል። ኦልሬዲ እውነቴን ነው የምላችሁ ይችላል። የጌታ ኢየሱስ ክርስቶስ ምንም ነገር መግለጽ ከፈለጋችሁ ይገልጻል። እንደሱ ያለ ማንም የለምና። ዓለም መግለጽ የማትችለውን ሁሉ ጌታ ኢየሱስ ክርስቶስ ይገልጻል። ለዛ ነው ሁሉም ነገር ላይ የክርስቶስ ክብር ብናኖርበትስ። ለምን? ክርስቶስ ፍቅር ነው። በዓለም ብቻ ነው ፍቅር የሚገለጸው? ነው በሱ ነበር። በእርግጥ ለጌታ ለኢየሱስ ክርስቶስ ያልተመለሰው ስላለ
እግዚአብሔር የንሳ ቀንና የንሳ ጊዜ ይስጣችሁ። እውነቴን ነው ብላችሁ እና ይሄ ቪዲዮ ሼር ኮምፕሊንግ አድርጉ። እኔ ፎሎ ላገኝ አይደለም፣ እኔ የምፈልገው የክርስቶስ ፍቅር ብቻ ነው። ላይክ ፎሎ ሚዲያ ላይ ታዋቂ መሆን ጌታ ከሌለበት ክብር የለውም። የክርስቶስ ክብር ነው ክብር ማለት። ኢየሱስ ጌታ ነው ለዘላለም።